አዲስ አበባ በለውጥ ማዕበል ውስጥ የምትገኝ ውብ ከተማ ዛሬ ደግሞ በቂርቆስ ክፍለ ከተማ በታሪካዊው የጊዮን ዙሪያ አዲስ የውበት ምዕራፍ ተከፍቷል። ቆም ብለው ያስተውሉ። ትላንት በአካባቢው የምናውቀው ጠባብ የእግረኛ መንገድ ዛሬ ታሪክ ሆኗል። ያ የቆየ መንገድ ተስፋፍቶና ዘምኖ ለተሽከርካሪም ለእግረኛ ምቹ በሆነ መልኩ በአዲስ መልክ ተገንብቷል። መንገዱ ብቻ አይደለም የተዋበውና የዘመነው፣ ገጽታው ተቀይሮ ከመስቀል አደባባይ በጊዮን በኩል አልፎ እስከ ቸርችል ጎዳና የሚዘልቀው መንገድ መሃል ላይ የነበረው ጠባብ መንገድ አካፋይ ተነስቶ መንገዱ ከጭንቅንቅ እንዲላቀቅ ተደርጓል። አካባቢውን ለየት የሚያደርገው ደግሞ የተተከሉ ዘመናዊ የብርሃን ምሰሶዎች ወይም ስማርት ፖልስ ናቸው። እነዚህ ምሰሶዎች አካባቢውን ከድቅድቅ ጨለማ አውጥተው ሌሊቱን እንደ ቀን እንዲያበራና እጅግ ዘመናዊ ገጽታ እንዲላበስ አድርገውታል። ከፍ ብለው ሲመለከቱ ደግሞ የከፍታ ድልድይን ያያሉ። ይህ ድልድይ ዝም ብሎ ግንባታ አይደለም፣ የኢትዮጵያን የነገ ከፍታ ወክሎ መገለጥ የሚችል ታላቅ ምልክት ነው። በታችኛው በኩል ደግሞ ከሀገራዊ የእድገት ተረካዎቻችን ጋር የተሳሰረው የሰላም በር በክብር ቆሞ ይታያል። በዚህ ድንቅ ስራ ውስጥ ትልቁን ድምቀት የያዘው ግን በአፍሪካ ትልቁና የመጀመሪያው አስደናቂ የውሃ ትዕይንት ወይም ፋውንቴን ነው። ይህ ፋውንቴን በቀን ብርሃን ከሚሰጠው ውበት በላይ በምሽት በከለር መብራቶች ታጅቦ በሚፈጥረው አስደናቂ ትዕይንት ነፍስን ያድሳል። ጎብኚዎች ንጹህ አየር ፈልገው ለሚታደሙ ሰዎች በቅርብ ርቀት ተቀምጠው መመልከትና መናፈስ የሚችሉባቸው የእይታ መድረኮችም ተዘጋጅተዋል።